በዛሬው ቪዲዮ በታዋቂው ፓስተር ጆን ፓይፐር ስብከት ላይ በመመስረት በዕብራውያን ምዕራፍ 1 ቁጥር 3 ላይ የሚገኘውን አንድ እጅግ አስደናቂ ሐረግ እንመለከታለን። ጥቅሱ እንዲህ ይላል፣ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ይህንን እውነት በሶስት ዋና ዋና ክፍሎች እንክፈለው። እርሱ፣ ኃጢአታችንን እና ማንጻቱ። በመጀመሪያ እርሱ የሚለውን ቃል አንርሳ። እኛ የምናመልከው ረቂቅ መንፈስ ወይም የታሪክ ሰው ብቻ አይደለም። እርሱ ዛሬም በሕይወት ያለ የሚወድ የሚያስብና የሚራራ አካል ነው። የመስቀሉን ሥራ እጅግ ውድ የሚያደርገው የእርሱ ማንነት ታላቅነት ነው። በዚህ ጥቅስ ውስጥ ስለ እርሱ ታላቅነት 7 አስደናቂ ነገሮች ተጠቅሰዋል። እርሱ የሁሉ ወራሽ ነው። ዓለማትን የፈጠረበት ነው። የእግዚአብሔር አብ የክብሩ መንጸባረቅ እና የባህሪው ትክክለኛ ምሳሌ ነው። ከዚህም በላይ ዛሬ ሙሉ ዩኒቨርስን፣ ጋላክሲዎችን አልፎ ተርፎም የእኛን ሕዋሳት በስልጣኑ ቃል ደግፎ የያዘው እርሱ ነው። እርሱ ማሰብ ቢያቆም እኛ መኖር እናቆማለን። አሁን ደግሞ በግርማው ቀኝ ተቀምጦ በበሽታ በዲያብሎስ እና በምድር መንግስታት ሁሉ ላይ የሚነግስ ከመላእክት የሚልቅ ንጉሥ ነው። ሁለተኛው ነጥብ ኃጢአት ነው። ኃጢአት እንዲሁ አልፎ አልፎ የምናደርገው ቀላል ስህተት ሳይሆን ሰውን ሁሉ የያዘ ኃይለኛ በሽታ ነው። በዕብራውያን ምዕራፍ 3 ላይ እንደተገለጸው ኃጢአት የመነጨው እግዚአብሔርን ካለማመን እና ለእርሱ ካለመታዘዝ ነው። እግዚአብሔር ደግሞ በኃጢአት ላይ በየቀኑ ይቆጣል። መስቀል የእግዚአብሔር ፍቅር ብቻ ሳይሆን በኃጢአት ላይ ያለው ፍትሐዊ ቁጣ የፈሰሰበት ቦታ ነው። ወንጌል አንተ ጥፋተኛ አይደለህም አይለንም። ወንጌል አንተ ጥፋተኛ ነህ፣ ነገር ግን ጥፋትህን የሚያስወግድ ታላቅ አምላክ አለ ነው የሚለን። ጥፋተኝነታችንን አምነን ስንመጣ ነው የወንጌሉ ነፃነት የሚበራልን። የመጨረሻው ወይም ሶስተኛው እና እጅግ አስደናቂ እውነት ማንጻት ነው። ጥቅሱ የሚለው ኃጢአታችንን ካነጻ በኋላ ነው እንጂ ያነጻ ነው ወይም ወደፊት ያነጻል አይልም። የኃጢአታችንን ማንጻት ስራ ከ2000 ዓመታት በፊት በመስቀል ላይ አንድ ጊዜ ፈጽሞ ተጠናቋል። ወደፊት በሕይወቱ የምንሰራቸውን ኃጢአቶች ጭምር የሚያነጻው ያ የመስቀል ስራ ዛሬ አይደገምም። ኢየሱስ ስራውን ፈጽሞ ስለጨረሰ ነው በአብ ቀኝ የተቀመጠው። መቀመጡ የሥራው ፍጻሜ ማረጋገጫ ነው። በዕብራውያን 10:14 ላይ እንደተጻፈው በአንድ መስዋዕት የሚቀድሱትን ለዘላለም ፍጹማን አድርጓቸዋልና በአብ ፊት እኛ በፍጹም ደሙ የጸዳን ፍጹማን ነን። በምድር ላይ ደግሞ በቅድስና እያደገን እንሄዳለን። ስለዚህ ዛሬ በክርስቶስ ኢየሱስ ካለንበት ከማንኛውም የኃጢአት ሸክም እና የጥፋተኝነት ስሜት ነፃ ልንሆን እንችላለን። እርሱ ኃጢአታችንን አንጽቶ ጨርሷል። በዚህ እውነት ላይ ሕይወቶን ይመስርቱ። ይህ የተጠናቀቀው የክርስቶስ የማንጻት ሥራ በዕለት ተዕለት ሕይወቶ ላይ ምን ትርጉም ይሰጦታል? ሐሳቦን በኮመንት ያካፍሉን። ጆን ፓይፐር እንደሚለው እኛ በእግዚአብሔር ይበልጥ ስንረካ እርሱ በእኛ ይበልጥ ይከበራል። ተባረኩ።